በጣም አንተ እኔ ላይ ቀለድ ማን ሆናችሁ ነው የመጣችሁት? ታረቁ ነው የመጣችሁት? ለማን ተብራችሁ ነው? ቆይ አሁን ያለው እህቱ ቤት ነው አይደል? እህቱ ቤት ያለው አይደል? ለቀስ እንደረንተ አንተ እንዳሰነግረኝ ነው። ስምኝ ይኸውልሽ፣ አሁን እህቱ ቤት ያለው አይደል? ተረጋጋ። ገባ ነገራቶች እያበላሽ ነው። ምንም እያደረኩ አይደለም። ምንም እያደረኩ አይደለም። ተረጋጋሽ እንዴ? ምንም ማለት አልፈልግም። ትሰሚኛለሽ? ምንም አልፈልግም። አንተ ማስቆም ነው። አንተ ነው ምናምን አረባከ ይኸውልሽ፣ አሁን ያለው ሩታ ተረጋጊ። ቆይ ስሚኝ፣ አዳምጪኝ። እኔና አንቺ እንደዚህ መነጋገር የለብንም። ገባሽ አይደል? ለሶስት ቀን እህቱ ቤት መሆን ይፈልጋል። ስለዚህ ፍቀጅለት እንዴ። ለምን ደሞ አይቻለው? ቤት አለው፣ ልጅ አለው፣ ሚስት አለው፣ ቤት አለው፣ ቤቱ ነው። ስለዚህ ምን ይሁን? ስማኝ አብርሃም፣ ቆይ ተረጋጋ። ልቀቂው። ቆይ ዳኒ፣ ቆይ ተው፣ ቆይ ሰማኛ ብራ ይሄው መጀመሪያ አንተ እሱ ነው በግድ ነው። አንተስ ምን ዳኒ ምን ተፈጥሮ ነው? ምንድነው ያደረከው? ልጅ ምንም አላደረኩትም። ያመጣው ከሱ ቤት ነው ያመጣው። ምንም ያደረኩት ነገር የለም። ምን አግብቶ ደቱ ቤት ቢመጣም ነው ችግሩ። ምን ችግሩ? አንቺ ራስሽ ልጋኝ ለኔ ምን ሆነ ነው? ምን አለ አንተ? ምን አድርገን ያመጣው ልጁን? ምንም አላደረኩትም። ስታዩ ምን ይሆን ይመስልሻል? እስኪ ተመልከቹ። ምን ሆኗል? ሳኒ ያስገባኝ በግድ ነው ያመጣኝ አይደለም። አብርሃም እህት ቤት እንሂድ 100 ሺህ ገብታለች። ስለዚህ እሱና ክብር ላተባብለን ነው አይደል የመጣ ነው። ሌላ ጊዜ መድረስ ይችል ነበር። አንተ እዛች ጋር ሜሮን አለሽ ምናምን ብለህ እኔ መፎገር ነው በአንተ ቤት። ኧረ እባክህ ሌላ የምታደርገው ነገር ጠፍቶብህ ነው። ስሚኝ፣ ለምንድን ነው እንደዚህ ዞር ሲል በጣም እንደጨነቀሽ? ለምንድን ነው እንደዚህ በጣም ተጨነቀሽ? ምን አቀላሉ? ምን ልታደርገው እንዳሰብክ? ምንም ላደርገው አይደለም። አንተ እኮ ለእሱ ጥሩ ሰው ምናምን መምሰል አይጠበቅብህም። ምን ነው እንደማይተዋወቅ ሰው ለመሆን ትሞክራለህ? ያለሽ መጥፎ ቦታ ይዞ ነው የመጣሁት። መጥፎ ቦታ ነው ያገኘሽው። እስኪ የት ነው ያገኘሽው? መልሽልኝ። እኔ መጥፎ ሰው ምንም ማድረግ ስለማትችል ነው። ምንም ያላደረኩ ምንም ማድረግ ስለማትችል ነው እንጂ ያንተ ፍላጎት ማንንም ጠንቅቆ ያውቀዋል። ዳኒ አታስመስል። ምንም ማድረግ ካልተቻለ ለምን ሶስት ቀን እዚህ እንዲቆይ አፍቅሽለት? ችግር የለም። እህቱ ቤት ነው። አብሮኝ ወስዶብኛል። መውጣት ስለነበረበት ለምን መውጣት ስለነበረበት ማን ፈቅዶልኝ? መውጣት ስለነበረበት ማን ያወጣበት? እኔ ለምን መውጣት ስላለ ዛሬ ቆሜ ነጋገር አይጠበቅብን። እኔ የሁላችሁም ታናሽ ብዬ ሁላችሁም አክብሬያችሁ ዝም ያልኩት እስካሁን ሌቭም ሆነ ቡዜም ሁለታችሁም እናንተን አክብሬያችሁ ነው እስካሁን ዝም ብዬ አላወራሁም። ልጁ ደንዝዛል። የሆነ ነገር ቱታታ ሰላም እኮ ነው ልጁ። ከዚህ በላይ ምን ይሁንላችሁ? እያሳበዳችሁት ነው። በግድ በድረው ሶስት ቀን እዚህ ቆይ ተባልካለች። ሶስት ቀን እዚህ ቆይ አይባየም። እሱን አክብሬ ነው እስካሁን ዝም ያልኩት። ሌላ ችግር ላፈየው ከከው ሰማያለ እንደሱ ነው። ምን ልታረጋችሁ? ስሚ ሶስት ቀን እዚህ እንዲቆይ አንተ እንዴ መታዙ ለምንድነው ልጁ እናንተ መታዙ ዋላ ከፍቱበታላችሁ? እሺ ምን አይነት አብርሽ ይላችሁ እንዴ? ደግሞ እንዴ አለ በግድ ቤት ነው እንዴ? በግድ ቤት ነው እንደዛ ናት። አብርሽ አንተ እኮ አሟል፣ አንተ እኮ ጤነኛ አይደለህም ሲሉት አንተ የሚያመመህ እኔ በግድ ታመመም በግድ ቤት ነው እንዴ? ጤነኛ ይሄ እኮ ነው። ከዛ ደግሞ እንትና እቺ ቡዜ ማለት ነው። አንተ እኮ በራስህ የምትመራ ሰው አይደለህም። እነሱ ይዘው ነው ተሸክመው እነሱ ላይ ነው ተሸክመው የሚሄዱ። ሀዛ በራስህ እኮ ነው የሚሄደው። በራስህ ቆሜ እነሱ እንግዲህ አዝለው ነው እንደሚሄደው እንዴ ቀለል አድርጎ መሰለሽ እንዴ እነሱ ናቸው ተሸክመው ይዘው የሚሄዱት። ስለዚህ ምንድነው የምትሉት እናንተ? በግድ ቤት ነው እንደምትሉት ስለሰምጠላ ነው እንጂ ምንም በሽታ ታማሚ አይደለም። ጭራሽ ጫሳት ነው ታውቂያላችሁ። እሷን ለመሸሽ ስለፈለገ ነው። በቃ አለቀ። አዎ እሷም እኮ ብላለች መጨረሻ ላይ አዳምጣችሁታል። እሱን እኔ ለመራቅ እየፈለገ እንደሆነ እየገባኝ ነው። አሁን ግን እሱ እንደዚህ ከሚያደርግ ፊት ለፊት ለእኔ አይነግረኝም ወይ? እንደዛ እየመሰለኝ ነው አለች። ይነግራታል። እቺ ርካሽ ዛሬ የሷ ኦዲየንስ ዛሬ ማለት ጨርቃቸውም እንጃ ሳይቀዱ አይቀሩም። ልንገራቸው እነሱ ቤት ገብቼ ኧረ በስመ አብ ወልዴ ቀውሰዋል ጠቅላላ። ቡዜን ዘቅዝቁ ይላሉ፣ ደብን ዘቅዝቁ ይላሉ። ከዛ ደግሞ እንዲህ ይላሉ። ይሄ ምንድነው እና አቡዜና ዴቭማ ሙተዋል። ነገር ልንገራችሁ የነሱ ማለት ነው። አብርሃም ቢዘቀዘቅ የሩታ ኦዲየንስ ነው እንጂ የሚበልጠው የዛች ኦዲየንስ አይደለም።
ተዘቀዘቀ አትዘቀዘቀ ምን ይቀንስበታል? አያውቃቸውም እኮ ዝም ብለው ነው ሲጀመር የሚለፈልፉት። ሃኒ አራከራማና የለብንም ነገ ያዋርደና ለአንድ ቀን ማር እኔ አንድ ቀን ይሁን በቃ አንድ ቀን ይሁን እግዚአብሔር አንዴ ማማርሽ ይሄዳል አንዴ ብቻ አሙዬ ማለት ነው። ቆይ እኔ አሁን መገልበጡና ለመገልበጡ አይደለም ያሳሰበኝ፣ ግን ያቺ ውሽ የሚተብየዋ ስታለቅስ በተረዋ ደስ ብሎኛል። ይሄን ያስደስተኝ በቃ ሌላ ደግሞ ታሟል እያሉ ልክ ልካቸው ሲነግራቸው ግን ስሟን እናሸነፈች እኮ ማሬ ወሰደችው ከእጃቸው ከሶስት ጎረምሳ ከአንድ ሴት ቂጧ ወደኋላ ፊቷ ወደኋላ የመጣች ልጅ ገልብጣ ስትሄድ ኧረ በስመ አብ በዲ ሆይ ትመሽ አብርሃምን እየዘቀዘቁ ምን አገባ የሩታቶች ቀና እናደርገዋለን። አዎ ይሄደ ድረስ በቃ እኛ ምን አገባን። አበዱ ዞሬ ዳኒ ራሱ አበደ ይህ አስመሳይ ማለት ነው። ምን ሊውጠው ነው የቀረው ከዛሬ ኦሬ እሺ ይቅርታ ማለቴ ሲጀመር ሰዓቱ ነገሩን ናዲ በጎቹ እነዚህ አዳዲስ ጅል ኦዲየንስ አለ ናዲ ዝም ብሎ ይልካሉ። ልዑልዬን ዘቅዝቀውታል። የምርሽን ነው ልዑልን አራፈሪ ጌታን ምን አይነቶች ጅል አንፎ ናቸው። ጌታን እኝክ ሲያስጠሉ ታጭ ልዑልንም ዘቅዝቀውታል። ሳያርግልኝ በሞት ውዴ እንዲሁ ማለት ነው። እንዲሁ ተናንማ የምታይዘግዝቁት ማለት ነው። እንዲህ አብርሽን አባቴ ያገባንም ማለት ነው። ቅጥል ይበሉ ገና ይዘቀዘቃሉ። እነሱም እሱ ችግር የለውም። ምን አገባኝ መሰለሽ ሞተዋል። በቃ የአብርሽ ቤተሰብ ሞተዋል አሉ። ጭራሽ ሞተዋል ነው ያለው። ነገር ብታጠፋ ምን ብትል እኮ እሷን ኮሜንት እንጽፍላታለን እንደዚህ አይደረግም ምናምን እንላታለን እንጂ አጋልጠን እንሰጣታለን። እንደዚህ እነሱ እኮ ከብቶች ታውቃላችሁ፣ ከብት የክፍለ ሀገር ከብት ሄድ ሲሉት የሚመጣ እና ሲሉት የሚሄድ ከብት ማለት ነው። ልዑልን ቢዘቀዝቁት አንድ ነገር ልንገራችሁ፣ ልዑል ቢዘቀዝቁት የበለጠ ኃጢአት ነው የሚገቡት። ምክንያቱም ይሄ ገና አንድ ፍሬ ልጅ ይጠየቃሉ። የምር ኧረ ምኑን አውቆ በእናትሽ እሱ ተዘቀዘቀ አልተዘቀ ምንም አያውቅም። እግዚአብሔር ምን አይደለም ውዴ ይች ወዲንሷ አይረባ እሷ ትረባ አልቃሻ ልፍጭቅ እያለ ማለት ነው። እንዲሁም ተሷ እንዲርቅ እያደረጉት ነው ማለት ነው ሲጀምር እግዚአብሔር ነው። መቅደኝ የሚገርመኝ ማለት ነው። መቅደኝ አንድ ነገር ልንገርሽ፣ ዛሬ መጣ ሲባል ይስቃሉ ወለለ ይላሉ ገስት ለገስት ወጥተው ማለት ነው። ከዛ በኋላ ደግሞ ሲያለቅሱ እንትን ብሎ ሲመጡ ዛሬ ሰብስክራይብ እናነሳለን ምናምን ዛሬ ለመጨፈር እኮ አውርቶ ተዘጋጅቶ ነበረ እየተባሉ ነበረ። ድንጋይ ያወሩ ነበር መለስ አይዘጋጅ ተጣብቂኝ ወይ በኔ ቤት እንስራላት አንቺ በጋት ቤት ጥላዣ ምን ሆነሽ ምን ፈለግሽ? እኔ ስመለስ እንሰራለን ወይ በኔ ቤት ወይ በዚህ ማለት ነው። ይጂሽ ቀርጬ ልምጣ። እሺ ያላ ለራሴ የምትይው ንገሪልኝ። እንደሱ ዩቲዩብ እንደ ቲክቶክ መሰላችሁ? እንዴ ልክ ነሽ። ምን ሴብ ለወይኔ እኔ ከልማማ አኒ ስድስት ነው ገስት የተከፈተው ዛሬ። የሩታ እህቶች ማን ናቸው እኮ የሩታ ጀምር እኔ አንድ ቀን ነው ስድስት ነው ቆጥሬ መጣሁኝ። እናንተ ጋር ገባሁኝ ባዶ የለም አሉ ሁሉም ልጆች በጣም ደስ ይላል። ታማኟ ምን ነው ወረድሽ? ማን ያስወጣሽ? ግን አሁን እኛ የደስታ ስለሆነ ስለመሄድ ስለመሄዱ ምናምን አታውሩ። በቃ የደስታ ብቻው እኛ አይመለከተንም። መላ ሲያወሩ ነው እኮ እኛ መልስ የሰጠነው። ያንን አታውሩ እናንተ እንትን የተቃጠልነው በቻናሏ ሳመጣ ስቀር ነው። ግን ሩታ የምትሰራው ስራ ያሆኑ ማለት ነው። እስከዛሬው ችግር የለም። አንድ ላይ ናቸው። አንድ ላይ የእሷስ ቻናል አይደል እንደ እሷ መቆለፍታበታለች። ቻናሉ ምን የሚያ ነው ይሄ የሚያ ነው። አይዞሽ አታስቢ። የራሴ አንድ ነው። አሁን እሱ ማሬ ወደ ልጁ ተመለሰ። خلاص ሀኒ
ወላያቺ እንስታር ነው ማነው የምትባለው ማለት ነው። ሩታን አብረሽን ለወልና አርጋ ዝቅ አድርጋቸዋል። ምን ነው ባንድ የነበራቸውን ፎቶ ማንኛውም እንስታር ያቺ ቃል ስትሳደብ የነበረው እንስታር ነው ማነው የሚሏት አቦ አይ ቆማሪ ዝም በላት ያለው ሰላም ነው። ኧረ ወይ ሌሎች እሺ ትእዛዝ ግን ለውልን ለምን ችግር የለውም። እራሳቸው ይጠየቁበት። ገና ትመራቸዋለህ። ገና ሩታ ደም ነው የምታስለቅሳቸው። ጫታሙ ያችን ልጅ አይፈልጋት መሰለኝ። ጫታሙ ተነካክሷል ማለት ነው። መቼ እንደሚያለቅሱ እሱ ስለዚህ ያችን በጣም ነው አሉ የሚወዳት ያችን እንትና ከቡታጅራዋና ታማኟ ያቺ ታማኟ ቆይ ዛሬ የተከራከረችው ቀን ስለገለበጠቻቸው አሁን ለምን አትከራከርም? መጣ ሄርሜላ ትመራታለች፣ ሄርሜላ ትወስዳለች ስትለኝ እኔ ራሱ እያልኩ ነበረ።